ባቱ ተራራ ትምህርት ቤት ክፍል 2 ባሌ ጎባ። ባቱ ተራራ ትምህርት ቤት እስከ 1965 በባሌ ውስጥ የሚገኝ ብቸኛው ሁለተኛ ደረጃ ትምህርት ቤት በመሆን መላ የባሌ ልጆችን የሁለተኛ ደረጃ ትምህርትን በማቋደስ አገልግሏል። ትምህርት ቤቱ በ1943 ስራ የጀመረው በእነዚህ ወለላቸውም ግድግዳቸውም በጣውላ በተሰራ ህንፃዎች ነበር። ይህንንም የቀድሞ ተማሪዎች ውድን ቦክስ ሲሉት፣ የአሁኖቹ ተማሪዎች ደግሞ ኦልድ ቢልዲንግ እያሉ ይጠሯቸዋል። ጎባ ወትሮም ቢሆን ብርድ ነው። የባቱ ትምህርት ቤት ደግሞ በከፍታ ቦታ ላይ ስለተሰራ የብርዱ ነገር አይጣል ነው። ለዚህም ነው ይህንን የባቱን ትምህርት ቤት ብርድ የጥንት ተማሪዎች በሰሜን ሩሲያ በምትገኘው የዓለማችን ብርዳማ ቦታ ሰይመው ሳይቤሪያ እያሉ የሚጠሩት። ይህ ትምህርት ቤት ስራ እንደጀመረ ከተለያዩ የዓለማችን ክፍሎች የመጡ የውጭ ዜግነት ያላቸው መምህራን፣ በዋነኛነትም ከህንድ ሀገር የመጡ መምህራን ያስተምሩበት ነበር። በመቀጠል ግን ኢትዮጵያውያን ሙሉ ለሙሉ የመምህርነቱን ድርሻ ይወጡ ጀመር። በዚህ ጊዜ መምህርነት ክብር ነው፣ የእውቀት የከፍታ ጥግ። መምህራኖቹም ቢሆኑ በእውቀትና በስነ ምግባር የተካኑ ምርጥ መምህራኖችም ነበሩ። በዚህ በመምህርነት ሙያ ከፍታ ዘመን አንድ ልጃገረድ በመምህር መታጨት እንደ ስኬት ከፍታም ነበር የሚታየው። ለዚህም ነበር በመምህር መታጨቱን እድል ላገኘች ልጃገረድ የእኛ ሙሽራ ኩሪ ኩሪ ወሰዳት አስተማሪ ተብሎ የሚዘፍንላት። አዎ ያኔ በዛ ዘመን መምህር ብቻ ሳይሆን ትምህርት የተማረም የሚከበርበት ዘመን ነበር። ለተማረው ፊደል ለቆጠረውም መማር ያስከብራል፣ ሀገርን ያኩራል ተብሎ ይዜምለትም ነበር። ይህ ትምህርት ቤትም ብዙ የሀገር ባለውለታዎችን ያፈራ ጥንታዊ ትምህርት ቤት ነው። ይህ የትምህርት ቤቱ የተማሪዎች ሻይ ቤት ሲሆን፣ ይህ ደግሞ ተማሪዎች በረፍት ጊዜያቸውና በስፖርት ፈረቃ ጊዜ የሚጫወቱበት ኳስ ሜዳ ነው። ትምህርት ቤቱም በውስጡ ከመማሪያ ክፍሎች ውጪ ላይብራሪ፣ ላቦራቶሪ፣ አስተዳደር ቢሮዎች እና የመሳሰሉትን በውስጡ ይዟል። በአሁኑ ጊዜ ይህ ትምህርት ቤት በሁለት ተከፍሎ ይገኛል። የቴክኒክና ሙያ ትምህርት ቤት፣ ከዚህም ባለፈ ደግሞ ሁለተኛ ደረጃ ትምህርት ቤት። መልካም ጊዜ።